YouTube automation በዩቲዩብ አውቶሜሽን ምንድነው? ምንስ ማለት ነው? እኔ ልንገራችሁ። አውቶሜሽን ማለት እኔ የሚመስለኝ ዩቲዩብ ሁሉንም ነገር ራሱ ጠራርጎ ይሰራል ነበር የሚመስለኝ። ስክሪፕቱንም አልጽፍም፣ ቪዲዮ ኤዲት አላደርግም፣ ታምኔሉን አልሰራም፣ ቪዲዮ አፕሎድም አላደርግም። በቃ የሆነች አንዲት አስማተኛ በተንጠቅ አድርጌ እኔ ቃናይን እያየው ተኝቼ በማግስቱ ጠዋት ከእንቅልፌ ስነቃ ደግሞ ኢሜይሌ ላይ እንኳን ደስ አለ ቻናልህ ሞኔታይዝድ ሆኗል ደርሰኝ ነበር የሚመስለኝ። በእኔ ቤት እኮ በቃ በማገኘው ብር ብዙ እርጥብ ገዝቼ አምሮቴን ልቆርጥ ነበር። ግን ምን ያደርጋል አውቶሜሽን ማለት እሱ አይደለም፣ ይሄ ህልም ነው። ታዲያ አውቶሜሽን የምንለው ምን ማለት ነው ካላችሁኝ፣ ፊታችሁን ሳታሳዩ ኤአይ በመጠቀም ቪዲዮ መልቀቅ ማለት ነው። ያው ስለዚህ በሰፊው መጣበታለሁ። ግን ከዛሬው ቪዲዮ ጋር ምን አገናኘው ካላችሁኝ፣ ዛሬ የማሳያችሁ ስቲክማን በአውቶሜሽን ብዙ ገንዘብ ከሚሰራባቸው አይነቶች አንዱ ስለሆነ ነው። ከሱ በላይ ደግሞ በጣም ቀላል ነው። ውድ ኮምፒውተር አያስፈልጋችሁም። ልክ እንደኔ በኖኪያ ራሱ ይሰራል። እናንተ አመናችሁኝ እንዴ? ኧረ እኔ ቀልዴን ነው። ስለዚህ ወደ አሰራሩ እንሂድ። በመጀመሪያ ማስተር ፕሮምፕት ስለሚያስፈልገን ከቴሌግራም ቻናል ላይ ለቀላችኋለሁ፣ ማግኘት ትችላላችሁ። ማስተር ፕሮምፕታችንን ኮፒ እናደርገዋለን። ማስተር ፕሮምፕታችንን ኮፒ አድርገን ከጨረስን በኋላ ቻት ጂፒቲ ውስጥ እንገባለን። ቻት ጂፒቲ ውስጥ ገብተን ፔስት እናደርገዋለን። ከዛ በኋላ አጀስት የምናደርጋቸው ነገሮች አሉ። እዛ ላይ አጀስት እንዲደረግ ተደርጎ ስለሆነ የተቀመጠው መጀመሪያ የቪዲዮን ወይም የስክሪፕቱን የቪዲዮ ሌንግዝ እንደፈለግነው እናደርገዋለን። ከፈለጋችሁ ከ3 እስከ 4 ከ5 እስከ 8 እንደፈለጋችሁ ማድረግ ትችላላችሁ። ከዛ በኋላ ደግሞ የቪዲዮአችን ልንሰራው የምንፈልገውን ቪዲዮ ታይትል እንመርጥለታለን። ታይትል የሚል አለ። ከዛ ከታይትል ቀጥሎ ኢንሰርት ታይትል የሚል እሱን እናስተካክለዋለን እንደምትመለከቱት። ከዛ በኋላ ሴንድ እናደርግለታለን ማለት ነው። እሱ ሙሉን ጨርሶ ይሰጠናል። እንደምትመለከቱት ስክሪፕታችንን በአንዴ ሰርቶ ጨርሶ ሰጥቶናል። አሁን ቀጣይ የምናደርገው ነገር ደግሞ ስክሪፕቱን እያየን ኢሜጅ ክሬት ማድረግ ነው። ኢሜጅ ክሬት ለማድረግ ጄሚኒን እንጠቀማለን። መጀመሪያ ግን ማስተር ፕሮምፕት ስለሚያስፈልገን እሱንም ቴሌግራም ቻናል ላይ እለቅላችኋለሁ። እዚህ ጋር ማወቅ ያለባችሁ ነገር ቢኖር ኢሜጅ ክሬት ለማድረግ ስክሪፕቱን ትመለከቱታላችሁ። ለምሳሌ እዚህ ጋር ከስክሪፕቱ በታች የማወርዳቸውን ኢሜጅ ሪያክሽኖች እንዲሰጠኝ ስላዘዝኩት ፕሮምፕቱ ላይ ይሰጠናል። 3 ሪያክሽኖች ሰጥቶናል። 3ቱን አይተን 3 ኢሜጅ ብቻ ክሬት ማድረግ ይጠበቅብናል። ለአንደኛው ሲም ብቻ ኢሜጅ ክሬት ለማድረግ የሚያስፈልገንን ማስተር ፕሮምፕት ኮፒ አደርጋለሁ። አሁን ወደ ጀሚኒ እንሄዳለን። ጀሚኒ ከገባን በኋላ 3 ሰረዟን እንነካለን ከላይ ያለችውን። ከዛ ከላይ ያለችውን 3 ሰረዝ ከተጫነን በኋላ ኢሜጅ የሚል አማራጭ አለ 3ኛው አማራጭ ላይ። ከዛ በኋላ ኢሜጅ የሚለውን እንነካዋለን። ከዛ ምንም ማድረግ አይጠበቅብንም። ቀጥታ ኮፒ ያደረግነውን ፕሮምፕት አምጥተን ፔስት እናደርገዋለን። አሁን ፔስት የማደርገውን ፕሮምፕት ዋና ነው ማለትም ወጥ ነው። እናንተ አክሽን ወይም ሪያክሽን እያስገባችሁ ብቻ ኢሜጅ እንዲቀያየርላችሁ ማድረግ ትችላላችሁ። እንደምትመለከቱት መጨረሻ ላይ አክሽን እንድታስገቡ ያደርጋችኋል። እኔ አሁን ለምሳሌ መጀመሪያ ላይ ስክሪፕቱ በሰጠኝ መሰረት ዋቺንግ ሞቲቬሽናል ቪዲዮ ኦን ላፕቶፕ የሚል ጽሁፍ አስገባለታለሁ። ከዛ በኋላ ኢሜጅ ክሬት ያደርግልኛል ማለት ነው። እናንተ እንደፈለጋችሁት እየጻፋችሁ ኢሜጅ ክሬት እንዲደረግላችሁ ማድረግ ትችላላችሁ። በቃ የዚህን ያህል ቀላል ነው። እኔ እንዳደረግኩት እናንተ በቀን እስከ 25 ፍሪ ኢሜጅ ክሬት ማድረግ ትችላላችሁ። ክሬዲታችሁ በየቀኑ ስለሚታደስ ምንም ችግር የለውም። የጄሚኒ ፖዚቲቭ ነገሩ ይሄ ነው እና ምንም የሚከብድ ነገር የለውም። አክሽን እያስገባችሁ ይሄው እኔ እንደማደርገው አዳዲስ ኢሜጆችን ክሬት ማስደረግ ነው ማለት ነው። አሁን በቀጥታ ወደ ቮይስ ኦቨር እንሄዳለን። በመጀመሪያ ቻት ጂፒቲ ውስጥ ተመልሰን እንገባና የተሰጠንን ስክሪፕት በፓርት ስለሆነ የተከፋፈሉት የመጀመሪያውን ፓርት ኮፒ እናደርገዋለን። ቮይስ ኦቨራችንን ክሬት ለማድረግ የምንጠቀመው 11 ላብስ ነው። 11 ላብስን ሁላችሁም እንደምታውቁት ክሬዲቶች አሉት። እነዛ ክሬዲቶች ሲያልቁ ደግሞ ፔመንት ይጠይቃል። ስለዛ በጥንቃቄ መጠቀም ይኖርባቸዋል። አሁን 11 ላብስ ውስጥ እንገባለን። 11 ላብሱን አብዛኞቻችሁ አጠቃቀሙን ላታውቁት ትችላላችሁ፣ ግን ብዙ ሰው ያውቀዋል ብዬ አስባለሁ። እንደምትመለከቱት እዚህ ጋር ቴክስት ቱ ስፒች የሚለውን አማራጭ ነው የምትነኩት። ሌላ ምንም የተለየ የምታደርጉት ነገር የለም። ከዛ ኮፒ ያደረጋችሁትን ስክሪፕት አምጥታችሁ እዚህ ጋር ፔስት ታደርጉታላችሁ። ከታች ጥቁሯን ጀነሬት የምትለውን በተን
ትጫናታላችሁ ራሱ ሎድ ያደርግና ጀነሬት ያደርግላችኋል ማለት ነው። ከዛ በኋላ ራሳችሁ ሴቭ ታደርጉታላችሁ። እዛው የሴቭ ምልክት ትመጣላችኋለች እንደምትመለከታት ወደ ላይ ነው ቀስቷ። ከዛ በኋላ ሴቭ ኦዲዮ የሚል አማራጭ ይመጣላችኋል። አለቀ፣ ተጠናቀቀ፣ ደቀቀ። ቮይስ ኦቨር ክሬት በምናደርግበት ሰዓት ዋናው ችግር ምንድነው ካላችሁኝ ክሬዲት ነው። እንደምታውቁት 11 ላብስ ክሬዲት ካለቀበት ፔመንት ይጠይቃቸዋል። እኔ ደግሞ የምጠቀምበት በየቀኑ አዳዲስ ክሬዲቶችን አፕዴት የሚያደርግና እስካሁን በደንብ ተጠቅሜዋለሁ፣ ግን ኤክስፔር አድርጎብኝ አያውቅም። ስለዚህ እሱን እንድነግራችሁ ወይም ደግሞ ምን ፕላትፎርም እንደሆነ እንድነግራችሁ ከፈለጋችሁ ይሄ ቪዲዮ 2000 ቪው እና ቻናሌ 200 ሰብስክራይበር ከደረሰ ምን እንደምጠቀም የማሳያችሁ ይሆናል። ቃል ገብቼላችኋለሁ። በድጋሚ ቪዲዮ እስከምንገናኝ ድረስ ቻው። People who are confident, skilled, and successful, and it feels like they have something you don't. But what if the secret is much simpler than you think?